በአርሲ ጉና ወረዳ ኖኖ ጃዌ ቀበሌ ውስጥ በታጠቁ ኃይሎች በተፈጸመ ጥቃት የ2 ዓመት ህፃንን ጨምሮ 14 ንጹሃን ዜጎች መገደላቸው ተዘግቧል። ጥቃቱ ከመድረሱ ከአንድ ቀን በፊት 6 ንጹሃን ሰዎች ታፍነው ስለመወሰዳቸውም ተገልጿል። የፌዴራል መንግስት በሁመራ፣ ወልቃይት፣ ማይጸብሪና ማይ አይኒ አካባቢዎች ከፍተኛ የሆነ አዲስ የመከላከያ ጦር ሰራዊት አስገብቶ ማስፈሩን ምንጮች ለዘሆርን ዊትነስ አስታወቁ። በስፍራው የሰፈሩት የመከላከያ ኃይሎች በሜካናይዝድ ጦር የተደገፉና በሺዎች የሚገመቱ ናቸው ተብሏል። ገዢው ብልጽግና ፓርቲ በሀገሪቱ የመንግስት ሰራተኞች ላይ የተለያዩ ተጽዕኖዎችን በመፍጠር ያለ ፈቃዳቸው ሰራተኞች የፓርቲው አባልና ደጋፊ እንዲሆኑ ጫና እያሳደረ ይገኛል የሚል ክስ ቀርቦበታል። ለአህጉራዊና ዓለም አቀፋዊ የህግ ማዕቀፎችም ተገዢ እየሆነ አይደለምም ተብሏል። የሱዳን ፈጥኖ ድራሽ ኃይል በጎሳ ያነጣጠረ ጥቃት ስለመፈጸማቸው ተዘግቧል። በሌላ በኩል በሱዳን ንጹሃን ሰዎች ላይ ለሚፈጸሙ ወንጀሎች የጦር መሳሪያ ድጋፍ በማድረግ ረገድ የተባበሩት አረብ ኤምሬትስ ዩኤኢ ረጅም እጅ እንዳላት የአሜሪካ የስለላ ድርጅቶች ይፋ ስለማድረጋቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። በኦሮሚያ ክልል አርሲ ጉና ወረዳ ኖኖ ጃዌ ቀበሌ ውስጥ በታጠቁ ኃይሎች በተፈጸመ ጥቃት የ2 ዓመት ህፃንን ጨምሮ 14 ንጹሃን ዜጎች መገደላቸውን ተዘግቧል። ጥቃቱ ረቡዕ ጥቅምት 13 2018 ዓ.ም ከሌሊቱ 6 ሰዓት ገደማ የተፈጸመ መሆኑን የማህበረ ቅዱሳን ቴሌቪዥን በመረጃው የጠቀሰ ሲሆን ግለሰቦች ከየቤታቸው በኃይል በማስወጣት ታጣቂዎቹ በጥይት እንደገደሏቸው ገልጿል። ጥቃቱ ከመፈጸሙ ከአንድ ቀን በፊት 6 ንጹሃን ሰዎች ታፍነው መወሰዳቸውንም መረጃው አክሏል። በጥቃቱ ከሞቱት መካከል የ2 ዓመት ህፃን እንዲሁም የ76 ዓመት አዛውንት እንደሚገኙበት የጠቀሰው የቴሌቪዥን ጣቢያው ከባድ ጉዳት የደረሰባቸው 2 ሰዎች ለሕክምና ወደ አቦምሳ ከተማ መወሰዳቸውን ጠቅሷል። የሟቾች የቀብር ስነ ስርዓት በአካባቢው በሚገኙት በገገሌ ባለወልድና በሞዬ ቅዱስ ዮሐንስ አብያተ ክርስቲያናት እንዲሁም በየመኖሪያ ቀያቸው መፈጸሙን ገልጿል። ምንም እንኳን ጥቃቱን ያደረሱት አካላት በመረጃው በግልጽ ባይጠቀስም መንግስት ሸኔ ብሎ የሚጠራቸው ታጣቂዎች በአርሲ ዞን የተለያዩ አካባቢዎች ይንቀሳቀሳሉ ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ውስጥ እንደምትገኝ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልአተ ጉባኤ ማስጀመሪያ መርሃ ግብር ላይ ጥቅምት 12 2018 በሰጡት መግለጫ አስታውቀው ነበር። ደረሰ ከተባለው ጥቃት ጋር በተያያዘ ከፌዴራልም ሆነ ከክልሉ መንግስት እስካሁን በይፋ የተነገረ ነገር የለም። ከ5 ዓመታት በላይ በመጠለያ ጣቢያዎች ውስጥ የሚገኙ የኢትዮጵያን ተፈናቃዮች ጉዳይ አሳሳቢ ደረጃ መድረሱን በአማራና ትግራይ ክልሎች የሚንቀሳቀሱ የክልል ሲቪል ማህበረሰብ ድርጅቶች ገልጸዋል። ማህበራቱ በተለያዩ የክልሎቹ አካባቢዎች በመጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮችን ወደ መኖሪያቸው ለመመለስ ለፌዴራልና ለክልል መንግስታት ያቀረቡት ተደጋጋሚ ጥያቄ ዘላቂ መፍትሄና ምላሽ የሚሰጥ አካል እንደሌለ አስታውቀዋል። በአማራና በትግራይ ክልሎች ብቻ ከ2 ሚሊዮን በላይ ተፈናቃዮች እንደሚገኙ የተጠቀሰ ሲሆን ተፈናቃዮችን ወደ መኖሪያቸው የመመለስ ጉዳይን ትኩረት ሊሰጠው እንደሚገባ የሲቪል ማህበረሰብ ድርጅቶቹ አሳስበዋል። ብልጽግና ፓርቲ በመንግስት ሰራተኞች የተለያዩ ጫናዎችን በመፍጠር ያለ ፍላጎታቸው የፓርቲ አባል እንዲሆኑ እያስገደደ ስለመሆኑ ተነገረ።
ከ2013 ዓ.ም ወዲህ በመንግስት ተቋማት የብልጽግና ፓርቲ ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት ሲያከናውን ቆይቷል ሲል ገዢውን ፓርቲ የከሰሰው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የመንግስትና የፓርቲ መለያየት መርህ ብልጽግና እስካሁን አልገባውም ሲል በመግለጫው ወቅሷል። ከቅርብ ጊዜያት ወዲህ ደግሞ በመንግስት ሰራተኞች ላይ የተለያዩ ተጽዕኖዎችን በመፍጠር ያለ ፈቃዳቸው አባል እንዲሆኑ ጫና እያሳደረ እንደሚገኝ ኢዜማ ማረጋገጡን አስታውቋል። ይህም ገዢው ፓርቲ በሐሳብ ውድድር ቅቡልነት እንደማያገኝና በራሱ እንደማይተማመን ቁልጭ አድርጎ የሚያሳይ ሀቅ ነው ብሏል። በህገ መንግስቱና በዓለም አቀፍ ህጎች የተደነገጉ ድንጋጌዎችን ብልጽግና አያከብርም ያለው ኢዜማ ለህግ የበላይነት ተገዢ አይደለም ሲልም ወቅሷል። የሀገርና የህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅርን ለፓርቲ ጥቅም የማዋል ተግባር ብልጽግና ፓርቲ በአስቸኳይ እንዲያቆም ኢዜማ አሳስቧል። ብልጽግና ፓርቲ የሚፈጽማቸው ህጋዊ የሆኑ ድርጊቶች እንዲያወግዙ ለሰብአዊ መብት ኮሚሽን፣ ለህዝብ እንባ ጠባቂ ተቋምና ለሲቪክ ማህበራት ኢዜማ ጥሪ አቅርቤያለሁ ሲል በመግለጫው አስታውቋል። የፌዴራል መንግስት በሁመራ፣ ወልቃይት፣ ማይ ጸብሪና ማይ አይኒ አካባቢዎች ከፍተኛ የሆነ አዲስ የጦር ሰራዊት አስገብቶ ማስፈሩን ምንጮች ለዛሆርን ዊትነስ አስታወቁ። በስፍራው ተሰማርተው የሰፈሩት የመከላከያ ኃይሎች በመካናይዝድ ጦር የተደገፉና በሺዎች የሚገመቱ ናቸው ተብሏል። ጦሩ 4 ተልዕኮችን ለማስፈጸም የግዳጅ ኃላፊነት ወስዶ የገባ ስለመሆኑም ተጠቅሷል። የግዳጅ ተልዕኮ ከኤርትራ መንግስት፣ ከፋኖ ኃይሎች፣ ከህወሓት ኃይሎችና በሱዳን ካለው ጦርነት ጋር የተያያዘ ነው ተብሏል። በጎንደርና በባህር ዳር ዙሪያ ለሚንቀሳቀሱ የፋኖ ኃይሎች በሁመራና በማይጸብሪ በኩል ከኤርትራና ከህወሓት ኃይሎች ጋር ይደረጋል የተባለውን የጦር መሳሪያዎችና ሌሎች ወታደራዊ ድጋፎች የመጠበቅና የመከላከል ተልዕኮ መፈጸም ቀዳሚው ዓላማ ነው ተብሏል። ወታደራዊ ድጋፉን ከመቆጣጠር በተጨማሪ በጎንደር አካባቢ ከሰፈሩ የፋኖ ኃይሎች ሊቃጣ የሚችልን ጥቃት በቅርብ ርቀት መመከት የሚያስችል ሁኔታ ለመፍጠር ያለመ ስለመሆኑም ምንጮች አስረድተዋል። በፌዴራል መንግስት በኤርትራና በህወሓት መካከል እየተካረረ ያለውን ውጥረት ከግምት ውስጥ ያስገባና ጦርነት ቢቀሰቀስ እንኳን ወደ ኤርትራ ብሎም ወደ ትግራይ የጥቃት ዘመቻውን ለማስቀጠል የሚያስችል ወሳኝ ስፍራዎችን በመያዝ በተጠንቀቅ ነቅቶ ለመጠበቅ የመከላከያ ጦሩ በአካባቢው ከሰፈረበት ሁለተኛው ተልዕኮ ስለመሆኑ ምንጮች ጠቁመዋል። ሌላው በፌዴራል መንግስትና በህወሓት መካከል ካለው አዲስ የጦርነት መፈላለግ ጋር የሚገናኝ ነው ያሉት ምንጮች ዋና ማዕከሉ መቀሌ ያደረገው የህወሓት ኃይል በሱዳን በኩል ለሚያስገባው የጦር መሳሪያና በሱዳን ከተደራጀው የሰራዊት ኃይል ድጋፍ እንዳያገኝ የመስመር መረቡን በመበጣጠስ የህወሓት ኃይል ከበባ ውስጥ አስገብቶ በመዝጋት የጦርነት እሳቤው እንዲከሽፍ የማድረግ ግዳጅ ሶስተኛው የጦሩ ተልዕኮ ነው ተብሏል። አራተኛውና ብዙም ያልተጠበቀው የፌዴራል መንግስት ጦር ተልዕኮ በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር በተገናኘ ስለመሆኑ የሚጠቁሙት የዛሆርን ዊትነስ ምንጮች በመሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል RSF በሱዳን ለሚያካሂደው የማጥቃት ዘመቻ ወታደራዊ ድጋፍ ለመስጠት አልሞ የሚዘጋጅ ይሆናል ሲሉ ሀሳባቸውን ለዛሆርን ዊትነስ አጋርተዋል። ከዚህ ጉዳይ ጋር በተያያዘ ተጨማሪ ምልከታና ምርመራ በማካሄድ አዳዲስ መረጃዎችን በቀጣይ የምናቀርብ ይሆናል። ፈጥኖ ደራሽ ኃይሎች ኤልፋሽርን መቆጣጠራቸውን ተከትሎ የጅምላ ግድያዎች መፈጸማቸውን የሚያሳዩ ሪፖርቶች እየወጡ ናቸው። በቀናት ውስጥ ከ2000 በላይ በሆኑ ሰላማውያን ሰዎች ላይ የጅምላ ግድያ ስለመፈጸሙም ተነግሯል። ሪፖርቱ የወጣው የሱዳን ፈጥኖ ደራሽ ኃይል
ሚሊሻዎች የኤልፋሽር ከተማን ሙሉ በሙሉ ከተቆጣጠሩ በኋላ በጎሳ ላይ ያነጣጠረ ጥቃት በከተማይቱ መፈጸማቸውን የሚያሳዩ መረጃዎች መውጣታቸውን ተከትሎ ነው። ከጎሳ ተኮር የጅምላ ግድያዎች በተጨማሪ ሌሎች አሰቃቂ ድርጊቶች መፈጸማቸውን የሚያመላክቱ ሪፖርቶች እየወጡ ናቸው። በአርኤስኤፍ ቡድን በጥይት ተደብድበው ተገድለዋል ከተባሉ ከ2000 በላይ ሰዎች መካከል አብዛኞቹ ህፃናትና ሴቶች እንደሆኑም ተዘግቧል። ግድያው እሁድ ጥቅምት 17 የተፈጸመ እንደሆነም በዘገባው ተጠቅሷል። የተባበሩት መንግስታት በበኩሉ የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች አሉ ያለ ሲሆን የል ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬን ክምር እንደሚታይ አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቨን ዱጃሪች የአልፋሽር ጥቃትን አስመልክተው በሰጡት መግለጫ በመላው ዓለም ለሰላማዊ ሰዎች ጥበቃ ይደረግ ዘንድ ዓለም አቀፉ ማህበረሰብ አስቸኳይ እርምጃ መውሰድ አለበት ሲሉ ተደምጠዋል። በሌላ በኩል በሰሜን ሱዳን ኩርዱፋን ዞን ባራ በተባለ አካባቢ 5 የበጎ ፈቃድ አገልጋይ አባላት መገደላቸው ተገለጸ። ሌሎች 3 የበጎ ፈቃድ ሰራተኞችም እስካሁን የደረሱበት አይታወቅም ተብሏል። ሰራተኞቹ በስራ ላይ ያሉ መገደላቸውን የገለጸው ዓለም አቀፉ የቀይ መስቀልና የቀይ ጨረቃ ፌዴሬሽን ድርጊቱን አስደንጋጭ ሲል አውግዞታል። ድርጅቱ ዛሬ ባሰራጨው መግለጫ ሰራተኞቹ የቀይ መስቀልና ቀይ ጨረቃ አርማ ያለባቸውን አልባሳት እንደለበሱና የአባልነት መታወቂያ ይዘው በረሃብ ለተቸገሩት ሱዳናውያን የምግብ ዕደላ ላይ ተሰማርተው እንደነበርም አመልክቷል። አባላቱ በማን እንደተገደሉ ግን መግለጫው ያለው ነገር የለም። በሱዳን ጦርና በሱዳን ፈጥኖ ድራሽ ኃይሎች መካከል ውጊያ ከተጀመረ እንደ ጎርጎሮሲያኑ አቆጣጠር ከሚያዝያ 2023 ጀምሮ 21 የፌዴሬሽኑ አባላት መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የተባበሩት አረብ ኤምሬትስ ዩኤኢ የጦር መሳሪያ ድጋፍ ለሱዳን ፈጥኖ ድራሽ ኃይል አርኤስኤፍ በማድረግ በንጹሃን ሰዎች የጥቃት ወንጀሎች እንዲፈጸሙ እያደረገች ትገኛለች ሲሉ የአሜሪካ የስለላ ተቋማት አስታወቁ። በድጋፉ ምክንያትም በሱዳን እጅግ አስከፊ የሆኑ ሰብአዊ ቀውሶች ተፈጥረዋል ብለዋል። በመከላከያ የስለላ ኤጀንሲ ዲአይኤ እና በውጭ ጉዳይ ሚኒስቴር የስለላ ቢሮ የወጡ ሪፖርቶች እንደሚያሳዩት ከፈረንጆቹ የጸደይ ወራት ጀምሮ ከኤምሬትስ ወደ አርኤስኤፍ ኃይሎች የሚላከው የጦር መሳሪያ መጠን በከፍተኛ ሁኔታ መጨመሩን አሳውቀዋል። ከሚላኩት የጦር መሳሪያዎች መካከል ዘመናዊ የቻይና ድሮኖች፣ አነስተኛ የጦር መሳሪያዎች፣ ከባድ መትረየሶች፣ ተሽከርካሪዎችና ጥይቶች እንደሚገኙበት የአሜሪካ ባለስልጣናት ተናግረዋል። ኤምሬትስ በቀጠናው ያላትን ጥቅም ለማስጠበቅና በግጭቶች ላይ ተጽዕኖ ለመፍጠር በድብቅ የምታደርገውን ጥረት የሚያሳይ ነው ተብሏል። የቀድሞ የአሜሪካ ልዩ ልዑክ አማካሪ የነበሩት የተባበሩት አረብ ኤምሬትስ ባትኖር ኖሮ ይህ ጦርነት ያበቃለት ነበር በማለት የኤምሬትስን ድጋፍ ለአርኤስኤፍ ህልውና ወሳኝ መሆኑን ተናግረዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ግጭት ውስጥ ላለ ማንኛውም ወገን የጦር መሳሪያ ድጋፍ እያደረገ ነው የሚለውን ውንጀላ በጽኑ እንደሚያወግዝ አስታውቋል። የአርኤስኤፍ ቃል አቀባይም ይህንን ክስ አስተባብሎታል። የአሜሪካ መንግስት የአርኤስኤፍ ታጣቂ ቡድንን በዘር ማጥፋት፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በዘር ማጽዳት ወንጀሎች ክስ እያቀረበበት ይገኛል። ይህ በእንዲህ እንዳለ የሱዳን ጦር ከኢራን የድሮን ድጋፍ እንደሚያገኝም ሪፖርቶች ያመላክታሉ። ይህም በቀጠናው ያለውን ግጭት የሀያላን የውክልና ጦርነት መድረክ እየሆነ ስለመምጣቱ ያሳያል።
ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ስለ ተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤና ይብዛላችሁ።